ኤአይ ወይም አርቲፊሻል ኢንተለጀንስ ምንድን ነው? መጪው 2030 በጣም ሩቅ ሊመስለን ይችላል። ነገር ግን የቀሩት ጥቂት ዓመታት ብቻ ናቸው። በዚያን ጊዜ ደግሞ የምንኖርበት፣ የምንሰራበትና የምናስብበት መንገድ ለዘላለም ይለወጣል። ሰላም ጤና ይስጥልኝ። ኃይልን ከምንፈጥርበት መንገድ ጀምሮ በህዋ ላይ እንዴት እንደምንጓዝ ዛሬ በ2030 ዓለማችንን ሊቀይር የሚችለውን አርቲፊሻል ኢንተለጀንስን እንቃኛለን። አብራችሁን ቆዩ። አርቲፊሻል ኢንተለጀንስ የኤአይ የወደፊት እጣ ፋንታ የሩቅ ትንበያ አይደለም፣ በፍጥነት እየተቃረበ ያለ የሚታይ እውነታ እንጂ። በዓለም ዙሪያ በምርምር ላቦራቶሪዎች፣ ዩኒቨርሲቲዎች እና ቴክኖሎጂ ኩባንያዎች በኤአይ ቅርጽ እየያዙም ነው። እንደ አውሮፓውያን አቆጣጠር 2030 እየቀረበ ሲመጣ አርቲፊሻል ኢንተለጀንስ የክርክር ርዕስ ብቻ ሳይሆን እንዴት እንደምንሰራ፣ እንደምንኖርና እንዲያውም እንደምናስብ የሚገልጽ ወሳኝ ኃይል ይሆናል። በዚህም ጠፈር ላይ አዲስ የባለ ራዕዮች ክፍል እየተፈጠረና የኤአይ ተመራማሪዎች የዘመናችን የሲልኮን ነቢያት እየሆኑም ነው። የሚገርመው ግን የእነሱ ትንበያ ግልጽ የሆነና በመረጃ የተመሰረተ ዓመታትን በፈጀ ሙከራ የተረጋገጠና ቴክኖሎጂ ወዴት እያመራ እንደሆነ ፍንትው አድርጎ የሚያሳይ መሆኑ ነው። ከነዚህም ትንበያዎች መካከል አንዳንዶቹ ፍርሃትን ያነሳሳሉ፣ ሌሎች ደግሞ ጥንቃቄን ያደርጋሉ። እናም ሁሉም የሚከወኑ ተግባራት ትኩረታችንን ይሻሉ ማለት ነው። አርቲፊሻል ኢንተለጀንስ ለምንፈልገው ጉዳይና ዓላማ የምንጠቀምበት መሳሪያ ብቻ ሳይሆን በዕለት ተዕለት የህይወት ውጣ ውረድ ውስጥ ውሳኔ ሰጪም እየሆነ ነው። አሁን ዓለም ከደረሰበት የቴክኖሎጂ እድገት አንጻር ዓለማችን በመጪው 2030 በኤአይ ውስብስብ ስራዎች በተለያዩ ኢንዱስትሪዎች አሁን እየሰራ ካለበት በእጅጉ በመጨመር ብዙ ስራዎችን ያካሂዳል። ይህም በሽታዎች ከመጀመራቸው በፊት መተንበይ፣ አዳዲስ ምርቶችን መፍጠር፣ አጠቃላይ የትራንስፖርት ስርዓቶችን ማስተዳደርና የመንግስታትን የስራ ክፍሎች በከፊል መሸፈን ያካትታል። በተጨማሪም የትራፊክ መብራቶች፣ የኢነርጂ አጠቃቀምና የአደጋ ጊዜ አገልግሎቶች ሁሉም በቅጽበት በኤአይ የተቀናጁበትን ከተማ መመስረት፣ ብክነትን በማስወገድ ህይወትን ማዳን እና የዕለት ተዕለት ኑሮን ቀላል ማድረግ የወደፊቱ የኤአይ ትልቁ ተግባርም ይሆናል። ብዙ የኤአይ ባለሙያዎች እንደሚሉት በመጪው 2030 ቴክኖሎጂው ያለምንም እንከን የዕለት ተዕለት ኑሮ ውስጥ እንደሚዋሃድና ብዙ ሰዎችም ይህን እንኳን እንደማያስተውሉት ይተነበያሉ። ይህም የኃይል አውታር መረቦችን በጸጥታ ማስተዳደር፣ ትምህርትን ለግል ማዘጋጀት፣ የህመም ምልክቶች ከመታየታቸው በፊት የህክምና ሁኔታዎችን መመርመርና የህግ ክርክሮችን መምራትን ያካትታል። ለ2030 ተጨማሪ መሰረት ካላቸው ትንበያዎች አንዱ የስራ ቦታ ሙሉ በሙሉ መለወጥ ነው። ኤአይ የተወሰኑ ስራዎችን ብቻ ከመተካትም አልፎ የስራ ሚናዎችን እንደገና ይገልጻል። በዚህም ተመራማሪዎች፣ ሰዎችና ማሽኖች በእውነተኛ ጊዜ የሚተባበሩበትን ዓለም ያስባሉ። በሆስፒታሎች ውስጥ ኤአይ ቀጥታ የታካሚ መረጃዎችን በመተንተን የቀዶ ጥገና ሐኪሞችን ሊረዳም ይችላል። በሚቀጥሉት 5 እስከ 7 ዓመታት ውስጥ ኤአይ በተለያዩ ዘርፎች ውስጥ ሁልጊዜ አክቲቭ በመሆን ስራዎችን በማንቃት ኢኮኖሚያችንን በማደስ እድገትን ያፋጥናል። ይህ ለውጥ በንድፈ ሐሳባዊ ብቻ አይደለም፣ በአንዳንድ ኢንዱስትሪዎች ውስጥ እየተከሰተ ያለ ሲሆን ይህም ስለ ወደፊቱ ጊዜያችን ቅድመ እይታን ይሰጣል። በ2030 የትኞቹ ስራዎች በኤአይ ይተካሉ? በ2030 15 ስራዎች በኤአይ ሊተኩ ይችላሉ ተብሎ ይታሰባል። ከነዚህም መካከል የዳታ ማስገቢያ ጸሐፊዎችን፣ ቴሌማርኬተር ሰራተኞችን፣ አስተናጋጆችን፣ የደንበኞች አገልግሎት ተወካዮችን፣ የሂሳብ ረዳቶችን፣ የችርቻሮ ገንዘብ ተቀባዮችን፣ የከባድ መኪናና የታክሲ ሾፌሮችን እንዲሁም ማረጋገጫ አንባቢዎችን ሙሉ በሙሉ ሊተካም ይችላል። በመጨረሻም የሲልኮን ነቢያት በሚል የሚጠሩት የኤአይ ተመራማሪዎች በእያንዳንዱ ዝርዝር ላይ ላይስማሙ ይችላሉ፣ ነገር ግን አንድ ነገር ያምናሉ። በ2030 ኤአይን ለመገንባት የሚመርጡት በኮድ የተጻፈ ዕጣ ፈንታ ሳይሆን ወደፊት በዓላማ፣ በፖሊሲ እና በህዝብ ፈቃድ የተቀረጸ ኤአይ የሰውን ልጅ ከማገልገል አልፎ እንዳይቆጣጠረው ጠንክረው መስራት እንዳለባቸው አስምረው ይናገራሉ።
እኛም መጪው የቴክኖሎጂ እድገትና ተግዳሮት በጥበብና በብልሃት በመጠቀም ቴክኖሎጂው ሙሉ ህይወታችንን እንዳይቆጣጠረን ተገቢውን ጥንቃቄ ማድረግ የሁልጊዜ ምክራችን ነው። ለተጨማሪ መረጃ ሰብስክራይብ ማድረግን እንዳይረሱ። ቸር ያቆየን።